ሁሉም ሰው የማይረሳው አንድ ገጠሜ ነበረ። ተወዳጅ ሙዚቃ ወጣል። ከአንደርግራውንድ ሂፕሆፕ አርቲስቶች ትንሽ ወጣ እያልኩ እኔ መጣሁና አንደርግራውንድ ላይ ብታይ ምንድን ነው ኢንካማቸው? እንዴት ነው የሚኖሩት? $2000 አግኝቼ አውቃለሁ። 2000 ዶላር? መገናኛ ሸዋችን ጀምሯል። እንግዲህ በመገናኛ እየተገናኘን የወዲዮዳችን የምንጫወትበት ፕሮግራማችን ነው። በቲክቶክ 1.4 ሚሊዮን ፎሎወር ያለውና በሮያል ይታወቃሉ። ዳኒ ሮያል ነው። ዳኒ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። እስቲ ሮያል እንዴት መጣች? ዳኒ ሮያል ነው የምትባለው? ሮያል የመጣው ድሮ ልጅ ያለው ሮያል ከረሜላ ነበርና በጣም ነው የምወደው። በከረሜላ ነው የመጣው እና እሱ ከኪሴ አይጠፋምና በቃ ጀስት ልጆች ሮያል ሲሉኝ ክላስ ውስጥ ከዛ ፌስቡክ ነበረ በሰዓቱ የነበረ ፌስቡክ ስከፍት ዳኒ ሮያል አልኩት። ከዛ እያደገ መጥቶ ዛሬ ላይ ደግሞ ግሩፓችንም በሮያል ይጠራሉ ማለት ነው። ሮያል ሲባል ይሄ ከሮያል ፋሚሊ እንደዛ ነበር። ብዙ ሰው ትርጉሙን ያወቁት አሁን ላይ ነው የሚመስለው። ሮያል ፋሚሊ ምናምን ምን ትርጉሙ ምን እንደሆነ የገባኝ አሁን ነው። በአንተ የመጣው ሮያል ለሙሉ ግሩፓችሁ ሼር ተደረገ። በጣም አሪፍ። እስኪ ዳኒ የት ነው ውልደትህ እድገትህ? እኔ እዚሁ አዲስ አበባ ነው የተወለድኩትኝ፣ አዲስ አካባቢ ማለት ነው። እዚሁ አዲስ አበባ ነው የተማርኩት። የአዲስ አበባ ልጅ ነኝ። ምን ተማርክ? ሰርቬይንግ ነው የተማርኩት። ሰርቬይንግ? አሁን መንገድ ቀይሳለሁ በደንብ። አሁን ጀስት ቲክቶክ እንደምቀይሰው ማለት ነው። ቀይስ ነበር። ትሰራበታለህ አሁን? አልሰሩበት። ልክ እኔ ክላሱን ስጨርስ ኮቪድ እንትን ብሎ ነበርና ከዛ በኋላ ወደ ቲክቶክ ገባው። ሙሉ ለሙሉ ይሄኛውን ስራ ትተህ ሌላ ፉል ታይሜን ቲክቶክ እና ዩቲዩብ እሰራለሁ። እንዴት የቲክቶክን ፕላትፎርም እንዴት አገኘኸው? የመጀመሪያ ቪዲዮ ምንድን ነበር? የቲክቶክ ፕላትፎርም እኔ ቁጭ ነው ዩቲዩብ ነበር የምሰራው እና እነ ዩቲናስ ምናምን በጣም ይሰሩበት ነበር እና ከዛ በኋላ የዳይ ጸጌን አልበም ሰማውና ሙዚቃ መገጣጠም በጣም ነው የምወደው። ከድሮም ጀምሮ ሙዚቃ ሰማለሁ እና ዝም ብዬ በሱ አልበም ጻፍኩትኝ። ከዛ ገጣጥሜ ዝም ብዬ ፖስት አደረኩት። እሺ ዳይ ጸጌ ፍቅረኛ ነበረች? እንዴት ሴት ነበረች የቤት ሰራተኛ። ዋው እንዴት ተዋደዳችሁ ታዲያ? ስንኖር አንድ ላይ ምኗን የተመቸ ምኗን የወደድከው? ደሞ በዚህ ላይ ሰማይ ደሞ በዚህ ላይ ከዛ ከሆነ ወደ ማታ አካባቢ ሳይው 50,000 ቪው ነበር በዛ ሰዓት። 50,000 ቪው በጣም አሪፍ ነበርና በጣም ደስ አለኝ። ኮሜንቱም ደስ አለኝ ምናምን። ከዛ የሆነ ቲቪ ቻናል ላይ ያቀረቡት እሱን አውርደው ከዛ ሞቲቬት አደረገኝ። እየሰራው እንግዲህ ከዛ አገኘው መክሊቴን አልክ? መክሊቴን አገኘው በቃ። እና በጣም ወደው ቲክቶክን በጣም ነው የማመሰግነው። ምክንያቱም ህዝብ ጋር እንድንደርስ ምክንያት ሆኖኛልና ዛሬ ላለሁበት ነገር ቲክቶክ በጣም አስተዋጽኦ አለው። ጂጂ ለምንድን ነው ምግብ አልበላም ያልሽ? አራበሽም ማለት ነው። በዚህ ሮያል በሚባለው ስም ማን ነው የሚጠራው? ጸጌ ሮያል አለች፣ ማርቲ ሮያል፣ ፌዚ ሮያል፣ ሌላ ቫስሌል ሮያል አሉ። አራት አምስት ሰው አለ። ሮያል ሆኗል መጣ። በቃ ሮያል ሆኗል ቀጥሏል። አንዴ ሁሉም ሰው የማይረሳው አንድ ገጠሜ ነበረ። ፍቅር ይዞኝ ነበር። ራሳ መጣ ሆነ ያላሰብኩት ነበር። ያው ሁሉም ሰው ካረሰው ያው የፍቅር ጉዳይ ነው ብዬ እና የሆነ ሰዓት ላይ በጣም መነጋገሪያ ሆኖ ነበር። ካንቺ መለየቱ አንቺ ጉዳይ ልባልፋራው ምን ሊጠቅመኝ ቢሉ አራዳው አንቺ ጉዳይ ልባልፋራው ይወዳታለሁ ማለት ምንድን ነው የሆነው? እንዴት ልታስበው ቻልክ? በሰዓቱ እሷ በጣም ቫይራል ነበረች እና ቲክቶክ ላይ እያየዋት ምናምን ከጓደኞቼ ጋር የሮያል ፋሚሊዎች አንድ ላይ ነው የምንኖረው እና እናወራዋለን እና እኔ በጣም ትመች ነው ስል ግራ ይገባቸዋል። ይሄ ነገር ምናልባት ወደ ሚዲያ ባመጣው ምናምን ብዬ አሰብኩኝ። ሳያት በጣም ቀደጋግሜ ማየት ጀመርኩ ምናምን። በዛው ፍቅር ያዘህ? ተለከፍኩ እላለሁ። ከዛ ያን ፍቅር ለመግለጽ
ዘፈኖች ምናምን በቂ አልመሰሉም። ለምን አልለቀሳትም እያሰብኩኝ ከዛ ታቱ ተሰሯት። ታቱ ሰራው በጣም ከጠበቅኩት በላይ ሆነብኝ። አልጠበኩም እንደዛ ይሆናል ብዬ። በጣም አነጋጋሪ ሆነ። በጣም አነጋጋሪ ነበር። እኔም አላረፍኩም። ዱባይ ድረስ ተከትዬ እዛ መለሰችኝ። እሱ ለምን እንደዚህ ባናቱ አይተከል? ኧረ ምስኪን የሚያሳዝኑ ስንት አሉ። ተራዶ ነኝ እንዴ? ድርጅት ነኝ እንዴ? ስንት ዓመት ነው ዳኒ? አሁን 26 ዓመት። 26 ዓመት ነው። እሷ ስንት ዓመቷ ነው? እሷ መቼም አታጣውም ብዬ ነው። ያው ፍቅር ያዘው ሰው ስለ ፍቅር ከያዘው ሰው በጣም ብዙ ኢንፎርሜሽኖችን እድሜውን ካሰብኩማ ፍቅሩ ይለቀኛል ብዬ ስለማስብ እድሜውን አላሰብኩትም ጭራሽ። ፍቅሩ እንዳይለቀኝ እኔው አካባቢ ነች ብለህ ነው ራስን ያሳመንከው? ምናልባት እኔ ሳልበልጣት ትቀራለሁ አይ ቲንክ፣ ወይ ብትበልጠኝም በሁለት ዓመት 27 ዓመት ምናምን ብትሆን ነው እሷ። አይ ቲንክ ዲጂሊ ከ28 ዓመት ትበልጣለች ብዬ አላስብም። ብዙ ዲፍረንስ የለንም ብለህ ታስበዋለህ? እንደውም እኔ መጀመሪያ ላይ ሳገኛት በአካል እኔ መበልጣት ነበር የመሰለኝ። ግን አልሆነ። ታላቅ ነች፣ እውነት ለመናገር ታላቅ ነች ይመስለኛል። የጥጃ ማሰሪያው ስሙ ነው ጉንጉን፣ እኔ ከወደድኳት ዝንጀሮም ትሁን የታለች እና አሁን ላይ ወይ ሼፕ ከሆነ ሴት ጋር ወይ ተለቅ ካለች ጋር ደግሞ ተነሳብህ ነው ኮሜንቴ በሙሉ የምትባለው። ደግሞ እሷንም ተነቀሳት ምናምን ይሉኛል። የመነቀሳቱን ሀሳብ እንዴት አመጣው? በሰዓቱ ቲክቶክ ላይ ምን ለፖስት ብዬ አሰብኩ፣ በደንብ ህዝቡ ጋር እንዲደርስ ጉዳዩ ብዬ ሳስብ ለምን አልነቀሳትም ብዬ አሰብኩኝ። ከዛ ተነቀስኩት። ስነቀሰው እውነትም ካሰብኩት በላይ አሪፍ ሄዷል። እንደዛ ፐርማነንት አለመሆኑ እንዴ እንደዛማ ትንሽ ይከብዳል። እንደዚህ ልቤ ተሰብሮ ሲመጣ ምን አደርገዋለሁ? እንደዛ ቢሆን በጣም አስቸጋሪ ነበር የሚሆነው አይደል? ደግሞ ለመቀየርም አይመችም። ዲጂ ሊኮን ወዴት ቀይሯለሁ ነበር? ራሴን ስም ደብተር ማድረግ ነው። ስለዚህ አይወጣው። ዲጂ ያው ስፔሊንግ አይቲንክ አጠር ቢልም ግን ወደ ምን ልቀይረው? ወደ ምን እንደምቀይረው ስለማላውቅ ሪና ነበር። ከተማ ውስጥ ወዳሉ ዲጂ ወንዶች ሌላ ታሪክ ትላል። እንደዛ ነው። በጣም አሪፍ። በአንድ ወቅት ከዚህ ጋር በተያያዘ እናንተ እዚህ ሮያል የሚባለው ግሩፓች ውስጥ የሆነ ነገር ተፈጥሮ ነበር ተብሏል። በዚህ ጉዳይ እስቲ ንገረን። ከጽጌ ጋር አንዳንድ አለመግባባቶች ተፈጥሮ ነበረ። ኦዲየንሶች የሚሰጡት ፊድባክ አለ ሲያዩ። ጀስት እኔ እና እሷ ረጅም ጊዜ አብረን ጓደኛሞች ነን፣ 10 ምናምን ዓመት ይሆናል አሁን ላይ። እና ብዙ ነገር ቲንክ የሚያደርጉት ከእሷ ጋር እንደመሆን ምናምን ነው። እና እንዴት ጸጌ እያለች ዳኒ ዲጄ ሊያፈቅራቸው ያለ በቃ እሱ በጣም ነበረ ግራ የገባውና በጣም ወቀጣ ነበረው። እንዴት ታደርጋላችሁ የሚል ጭምጭምታ አለ። ኧረ አናደርግም። አታረጉም? እንደውም ታረጉት። ጭምጭምታ ነው፣ አልተረጋገጠም ገና። እንደዛ ይባል ወሬዎች አሉ ነው እንጂ ምንም በማላችን ምንም አይነት ግንኙነት የለም። በረደኝ እያለ ሰው ሁሉ ደግሞ ተለመደ። ቲክቶከር ልክ እንደ ስራ፣ ዩቲዩበር ልክ እንደ ስራ የተማሩበትን ወይ ያላቸውን ነገር ወደዛ አድርገው ወደዚህ ሙያ ይገባሉ። ከስራ በላይ ነው። ከስራ በላይ ነው። አሁን ብዙ ሰው አንደርስታንድ ያደረገው ምንድን ነው ኢንካማቸው፣ እንዴት ነው የሚኖሩት የሚባሉ በጣም ብዙ ጥያቄዎች አይ ቲንክ አንተም ይገጥምሃል ብዬ ገምታለሁ። ምንድነው እኔ አሁን ለምሳሌ በተማርኩበት ፊልድ ስራ ብትለኝ የሚከፈለኝን ነገር አውቀዋለሁ። አሁን ነው እንዴ ጭራሽ ደግሞ ሊገናኝ አይችልም። ገባህ አይደለ? አሁን ላይ ግን ወደኛ ስትመጣ ቲክቶክ አለ፣ ዩቲዩብ አለ። ሶሻል ሚዲያ ላይ የምናገኘው ኢንካም በጣም አሪፍ ነው። በማስታወቂያው የምናገኛቸው ክፍያዎች ቲክቶክ ላይቭ አለ፣ እንደገና እንዳልኩ ዩቲዩብ አለ። እና ሶሻል ሚዲያ የሚከፍለንን ወይም የምናገኘውን ኢንካም ያክል በሌላ ስራዎች ላይ አይገኝም። እና ለዛ ነው ደስተኛ ሆነ የምትሰራው። እና ባለውለታችንም ነው የምንልህ።
የራስን ህይወት ለመቀየር የቤተሰቦችን ህይወት ቤተሰብን ለማገዝም በጣም አስተዋጽኦ አድርጎልናል። ጥሩ ኦፕሽን ነው ይሄኛው በጣም ከሚባለው በላይ። እንግዲህ ያው ጠይቀው ምናምን ተብሏል። ይሄን ነገር ምን ያህል አማውንት ሜክ ያደርጋሉ ምናምን የሚለው ነገር እስቲ አቬሬጅ ንገራቸው። እኔ በራሴ በቲክቶክ በቀን በትልቁ ያገኘሁት ክፍያ $2,000 አግኝቼ አውቃለሁ። $2,000 ማለት ወደ 200 ምናምን ሺህ ብር 200 ሺህ ብር በጣም ትልቅ አማውንት ነው። ይሄን ያህል በቀን ሜክ ይደረጋል በላይቭ ብቻ። እንግዲህ ተመልካቾቻችን ፕሮፌሽናቸውን ወደዚህ ቀረብ የሚያደርጉ ይመስለኛል ከዚህ በኋላ። ትንሹስ $200 ወይ $100 $200 ስቲል ጉድ። እግዚአብሔር። ስለዚህ አሁን አንተ ከወር እስከ ወር ትሰራለህ ማታ? ያው አንዳንዴም ማታገኝባቸው ቀናቶች ይኖራሉ፣ ግን በእንደዚህ አይነት ቀናቶች ይሸፈናል ነው አይደለም? ኮንስታንት አይደለም። በማስታወቂያስ ድርጅት ሲሆንና ግለሰብ ሲሆን የሚያሰራን የተለያየ ነው። በፓኬጁ መሰረት አቨሬጅ ፕራይስ ነገራችሁ ከ80 እስከ 100 ሺህ ብር ማለት አሁን ለምሳሌ እንትን ሲሆን ግለሰብ ሲሆን 100 ሺህ ብር፣ ድርጅት ምናምን ሲሆን ግን ያው ከዛ ከፍ ይላል ለአንድ ቪዲዮ ማለት ነው። ታዲያ እናንተ ናችሁ እየሰራችሁ ያላችሁት። እንግዲህ አሁን እንደምንሰማው ከሆነ በጣም ጥሩ እንትን ነው። ሁሉም ነገር ወደ ሶሻል ሚዲያ መጣ። እግዚአብሔር ይመስገን ብዙ ነገሮችን ሶሻል ሚዲያ ላይ ፕሮሞት ማድረግ ይችላል። አንተ አሁን ገንዘብ ሜክ የምታደርገው በቃ ፕሮባቢሊቲው ከቲክቶክ ነው ከዩቲዩብ? ከሁለቱም የሚያመዝነው በኢንካም ደረጃ ቲክቶክ ላይ ያመዝናል። ቲክቶክ የሚሰሩ ሰዎች ዝም ብለው ነው የሚባለው ነገር ወይ ደግሞ ስራቸውን ጥለው ወደዚህ ሲመጡ ዱርዬ ነው የምንመስላቸው። አይ ቲንክ ቲክቶከር ሲባል የሆነ አልባሌ ቦታ ላይ የሚውል ሰው ምናምን አድርገው ነው ብዙ ሰዎች የሚስለው፣ ግን ያ አይደለም። በጣም አስተዋዮች አሉ። ራሴን ጨምሮ ስነግርህ ቤተሰብ አስተዳዳሪዎች ናቸው ቲክቶከሮች። የራሳቸውን ህይወት ለውጠዋል። በስራቸውም ደግሞ ብዙ ደግሞ እየከፈቱ ድርጅቶች ምናምን የሚከፋፍቱ ሰዎች አሉና ፀጉር ቤት የሚከፍቱ ምናምን አሁን ላይ እያየ ከሆነና ቲክቶከር ሲባል የሚሰጠው ግምትና እኛ ደግሞ ቲክቶከሮች ደግሞ ያሉበት ቦታ የተለያየ ነው። እንደዚህ በቲክቶክ በጣም የምናውቃቸው ሰዎች ባክግራውንዳቸው ትምህርት አለው። ብዙዎቹ የዩኒቨርሲቲ ግራጁዌት ናቸው፣ ግን በዛ ዘርፍ ላይ አይደለም ያሉት። ካያቸው አይደሉም ቶታሊ መጥተው ወደ ሶሻል ሚዲያ ገብተዋል። በጣም አሪፍ። እንግዲህ አሁን አንተን ምንድን ነው የምንጠብቀው ከዚህ በኋላ? እኔ ምን አስባለሁ መሰለህ፣ ቲቪ ሾው እንዲኖረኝ እፈልጋለሁ። የራሴ ሾው ከድሮም ጀምሮ የምወደው ነገር ነው። ሞላ ድንቡሽ ቡሻለ ሌላ ስርጉት ይላል ስትስቅ ውድ ይብራ አስተዋኛ ርቋሳብ ዘመዳት ሰልሳል ብዙ ሰዎች ልክ እንደናንተ ቲክቶክ ይሰራሉ፣ ኮንተንት አላቸው። ግን እናንተ የተወሰናችሁ ሰዎች ይሄን ያህል አማውንት ሜክ ታደርጋላችሁ፣ ብዙ ሰዎች ደግሞ አያደርጉም። የብዙ ጥያቄ የምታውቁት ነገር አለ ወይ? የሆነ የገባቸው ነገር አልጎሪዝሙ ምናምን አለ ወይ ይሄ ነገር? ወይስ ልክ እንደማንኛውም ሰው ነው እንትኑ? የብዙ ሰዎች ጥያቄ ስለሆነ ነው ጠይቀህ። የመሽቀዳደም ጉዳይ ሊሆን ይችላል። ማለት የሆነ ሰው ቀድሞ መጥቶ ከዛ በኋላ አዲስ ሰው ሲመጣ እንደዛ እንጂ ላይቭም ስንገባ ወይም ደግሞ የሆነ ፖስት ስታደርግ እኩል ነው የምታደርገው እና የምትመጣበት መንገድ ይወስኗል። በቃ ስትመጣ ሁሌ የራስን ነገርና አዲስ ነገር ይዘህ ከመጣ ሰው ጋር ማገባበት ምን ምክንያት የለም እንጂ ከሰው እንደዚህ ደብቀ የምትይዘው ነገር አይደለም። ወረዲ ነፃ ነው። የምታውቁት ነገርም ከሰው የተለየ ነገር የለም። ሴቶች ቆንጆ ወንድ ሲያዩ እንዴት ሊያደርጋችሁ ይችላል? አሁን አንዳንድ ቪዲዮዎች አያለሁ ለማህበረሰቡ በጣም ጉዳት ይሆኑ የማይሆን መልዕክት የሚያሳልፉ አሉ። ለገንዘባቸው ብቻ ነው እነዚህ ሰዎች የሚያዩት። እነዚህ ህፃን ልጆች ያን ነገር እያዩ ልክ እንደ እውነት ይቀበሉታል። ስክሪፕትድ መሆኑን አይታወቅም። ምን ታስባለህ? ምን አስባለሁ መሰለህ፣ አሁን ዩቲዩብ ላይ ስትመጣ የዩቲዩብ ተመልካች አለ፣ ቲክቶክ ላይ ስትመጣ የቲክቶክ ተመልካች አለ። ቢቀራረብም የተለያየ ፕላትፎርም ነው ያለው፣ ሁለቱ ገባ አይደለ? እና ምንድነው አንዳንዴ የምንሰራቸው ስራዎች ህብረተሰቡ ጋር ወርዶ ህብረተሰቡን የሚረብሽ ስራ አልሰራም፣ እኛም አልሰራም፣ ዩቲዩብ ላይም አይሰራም። ምክንያቱም የምናደርገው አሁን ለምሳሌ ዩቲዩብ ላይ እውነታውን ይዘን ስንመጣ ብንጋጭ፣ እኔ ከምሰራቸው ጓደኞቼ ጋር ስንጋጭ እኛን ነው የሚጎዳል። እኔ ምናልባት ከሱ ጓደኛ ጋር የነበረኝ የቆየ ታሪክ እሱን እኔ ያለውን ዙሪያ ነው ሊጎዳ የሚችለው እንጂ ወርዶ ማህበረሰቡን ሊጎዳ የሚችል ነገር አልሰራም። ቲክቶክ ላይ ስመጣ ህዝቡን
ፈን የሚያደርግ ምክንያቱም እኔ አሁን የዛኔ ስነቀስ በጣም ብዙ ሰው ሙድ ያዘብኝ ኢቨን በህይወቴ ለመጀመሪያ ጊዜ 12000 ምናምን ኮሜንት ያየሁት በዛ ቪዲዮ ነው 12000 ሰው ኮሜንት አድርጎ በ2 ሚሊዮን ምናምን ቪው አለውና ስድብ ጥርግ አድርገው የሰደውኝና ቀልድ እንደሆነ ነው አብዛኛው ሲጻፈው ሙድ ያስክ ነው ምናምን እንጂ አለ ቲክቶክ ላይ በጣም አሳፋሪ ለማህበረሰቡ ምን ነገር አለ ለታናናሾች የማታሳያቸው ነገሮች የሚከፈቱና ካፋቸው የሚወጣው ቃሎች ምናምን ሚዲያ ላይ የማይወጡ ቃላቶች አሉ እንደዚህ አይነቱን ነገር እኔ አልደግፍም ግን ደግሞ እኔ የማመጣው ነገር እኔ ጋር ከሆነ የሚቀረው አንተን የማይረጎዳ ከሆነ ምንም ችግር የለውም ምክንያቱም በጥሩ መንገድ መጣ መወደድ መፈመስ ይቻላል ኤግዛክት ያንን አስባለሁ ዳኒ እጅግ አድርጌ አመሰግናለሁ እኔ በጣም አመሰግናለሁ ቴንክ ዩ ጅማሬ እኔም ልጀምር ጅማሬ አስቤ መጨረሻን አሃዱ ልበላስ ቃሌ ልጠቁ መዳረሻን የቸኮለ ደግሞ ማፈስ ነውና ነገሩ አጨራረስ ሂፕ ሆፕ አርቲስት ያዝቃል አብሮን አለ ያዝቃል ስለመጣ ደስ ብሎኛል አይ በጣም ደስ ብሎኛል ስለጠራችኝ በጣም ተወዳጅ ሙዚቃ ወጣል በሎ ሂፕ ሆፕ አርቲስት ኢትዮጵያ ውስጥ ብዙ አሉ ባይዘው አሁን ምንድነው እኔም ገና ከአንደርግራውንድ ሂፕ ሆፕ አርቲስቶች ትንሽ ወጣ ያርኩ እኔ መጣሁና አንደርግራውንድ ላይ ብታይ በጣም ገራሚ ሂፕ ሆፕ አርቲስቶች አሉ ሂፕ ሆፕም ደግሞ ኢትዮጵያ ውስጥ አሁን እየተለመደ እያደገ ነው የመጣው በጣም የተወደደ ዘፈን አለ ዓለሜ ዓለሜ ደግሞ ሞር በጣም የተወደደ ነው አዎ ሀገርኛም ለዛ ስላለው መሰለኝ እስኪ ዓለሜን በልና ተመልካቾቻችንም ይወቁት ዓለሜ ላይ እንዲ ከጀማው ጋር አሁን ለምስ ጀማ ገጠሩ ላይ ጀማ ምናምን አለ አይደለ ያው ቆመው ስለሷ የሚያወራላቸው ነገር አለና እሱ ብንቀበለው ደስ ይለኛል እሺ እኔ ምን ልበል አረገኝ ትላለህ የሆነ በቃ እንደማካበድ ማለት ነው ሀሜት ስለሆነ ነው አዎ እሺ ሀሜት አይደለም ኖርማሊ ስለሷ እንትን ምንድነው ብቸኝነቱን እየነገራቸው ነው እሺ ለምናባይ ነው ሴቷ ያለችው ብቸኛ ነውና ምናባይ ሴት ይፈልጋል በቃ ሙሉ የምታደርገውን ሴት ይፈልጋልና ስለሱ ነው በቃ የሚያወራላችሁ ስለዚህ አሁን አረገኝ ትልልኛለህ ማለት ነው እኔ ልጀምረው አዎ አረገኝ ብርድ አለኝ በጽኑ በረደኝ አረገኝ ሐዋቂ ሲሉኝ እንደ ጨቅላ አረገኝ አረገኝ እንዲሁ ከሩቆና ባዶነት ከሚሰማኝ ምን አልመታልኝ ብድን ከከናፍሬ ስማኝ አረገኝ ጠፋብኝ ግራቀኙ እኔ አንቺን ስጠብቅ አስሬ እየነቁተኙ አረገኝ ፍቅርሽ የታል ዓለሜ ሳትጠይቂኝ ታምሜ ምን ሆነሽ ነው የቀረሽ መድኃኒት የሆነሽ አልሰማውም አትበይ ሳልጥረው የቀጠረኝ እንደ ቂቤ ያነጠረኝ ፍቅርሽ ነው የሰወረኝ እነግሽ እነካ ልቀበል በይኝንካ ከከናፍሬ ሳሚኝ ፍቅር ሰተሻክሚኝ ፍቅርሽ ፍሬው የታል ኃይሉ እያለ ይቀጥላል ማለት ነው እዚህ ጋር ምንድነው የፍሬው ኃይሉን ዘፈን ካወቀው የጋሽ ፍሬው ኃይሉ እኔ አንቺን ስጠብቅ እየተኙ ነቁ ምትለዋን ፓርት ስለወሰድኩት በዛው ያው የእሳቸውን ስም ለማንሳትና ለመዘከር ነው የፈለኩት እኔ አንቺን ስጠብቅ አስሬ እየነቁተኙ ፍቅርሽ ፍሬው የታል ኃይሉ ይላል ፍሬው ኃይሉ የሚለውን በግጥም ብክትቸዋል እዛ ብርድ አለኝ በጽኑ በረደኝ ሐዋቂ ሲሉኝ እንደ ጨቅላ አረገኝ እንዲሁ ከሩቆና ባዶነት ከሚሰማኝ ምን አልበታልኝ ብድን ከከናፍሬ ስማኝ አረገኝ ጠፋብኝ ግራቀኙ እኔ አንቺን ስጠብቅ አስሬ እየነቁተኙ ፍቅርሽ ፍሬው የታል ኃይሉ በጣም አሪፍ ያኛው ሙዚቃ ሁለተኛው ሙዚቃ ኩራትም ሞስትሊ ከቪዲዮ ጋርም ያው ሂውመሪ ነገሮችን ለመፍጠር እኔ ሞከርኩት ዛሬ ሰው ጥሩ ተቀብሎታል አይደል አዎ ሶሻል ሚዲያ ላይ በደንብ ያያየነው ነው አዎ ሶሻል ሚዲያ ላይ ሌሎች ሰዎችም እየሰሩበት ዓለምም ኩራት ላይም እየሰሩ በሳውንድ እየተጠቀሙ ጥፋ ካጠገቧ ጥፋባት መራቅክ መግደልክ እንዲሰማት ብሎኝ ውስጤ ሰማውና ቀልቤ ትንሽ ራቅ ስል አሳምኜው ልቤ ሶስተኛው ምንድነው ሎሚ ደግሞ ከያምሉ ሞላ ጋር ሎሚ የሚል ስራ መጀመሪያ ለቀን ነበር እሺ እሱም ያው ለየት ያለ ፍሎ እና ለየት ያለ ምንድነው ስሜትን ለመግለጽ የሞከርነው ሎሚ የናፍቆት ሙዚቃ ነው ሶ በብዛት የምናውቃቸው የትዝታ ዘፈኖች የናፍቆት ዘፈኖች ረጋ ያሉ ካልም ሆነ በቃ ተከዘም የምሰማቸው ነገሮች ናቸውና ከዛ ስሜት በላይ ሲሆን ደግሞ ናፍቆት የብስጭት ያህል በቃ አረ ነይልኝ በቃ አይነት ስሜት ነው ለመፍጠር የብጠነውና በጣም በእንዴት በቃ እየጮኸ ነው በቃ ሎሚንም እስኪ አንጎራጉሩልን ሎሚ ኦኬ አዝማቹ ሎሚ
ስሚኝ ከቻልሽም ከአዝማችሁ በኋላ ሞር ወደ ትዝታው ስለሆነ የሚሄደው ብርቱካን በልቼ ያስከሳይ ሎሚ ከውስጥ ሻርምጪ ባክሽን ልቤን ስሚ የባይ ልጅ ውሃ ይጠማታል ከውስጧ ብታለቅስ ማን ይሰማታል እያለ ይቀጥላል ማለት ነው። ክሊፑ ላይ ካየው በብርቱካን ተከቦ በጣፋጭ ነገር ተከብቤ ነው ያለሁት እና እየጠሩ ያለዋት ግን ሎሚን የምትቆመጥጧን ነው። አንዳንዴ በህይወት ጥቅማቸውን ሳታቅ የምታባራቸው ሰዎች ይኖራሉ እና ሎሚ ከጣፋጮቹ መሃል ተለየሽብኝ መድኃኒትነትሽ በልጦብኛል ስለዚህ ተመለሽልኝ ነው እያለ ያላት እንደዛ ነው ሎሚ። በጣም አሪፍ። ስለዚህ አሁን 3 ናቸው። ተዋቦቱ መልካሚቱ አትፈልግ መኳኳል ውብ አድርጎ ፈጥሯታል። ኢፒም ለቀናል። ኢፒ ማለት ግማሽ አልበም። እሱም ያው ጥሩ እየተሰማ ነው። እንግዲህ እስቲ ከኢፒ ወይ ደግሞ ከግማሽ አልበም ውስጥ አንዱን ሙዚቃ ባለን በክሊፕ የለቀቅነው አትዋብ የሚል ሙዚቃ አለ። አትዋብ የሚለው ያው ሙሉ አበሻ ሴቶችን ነው የሚወክለው ብዬ አስባለሁ። ምንም ሳትኳኳል ራሱ እንዲሁ የበራች ናት፣ በጣም ታምራለች ነው ፖይንቱ። እና አትዋቡ ቤቱ መልካሚቱ አትፈልግ መኳኳል ውብ አድርጎ ፈጥሯታል። አትዋብ ምን ትዋብ በላይ ከተሰጣት ምን ቢጨመርበት ይበልጥ ያምራል እስቲ ንጋት ምንም እሷም አትጣጣርም ገብቷታልና ያላት ውበት አትቀየርም ይላል ማለት ነው እያለ ይቀጥላል። አጭር ላይ ምንም አትገፋም ጋር እስቲ በጣም ኩራትን በጣም ብዙ ወዱታል። የሙዚቃው ሐሳብ ምንድነው? ከዛ ደግሞ ትንሽ ኩራትን ደግሞ ጀባ በለን። እሺ ኩራት ያው የኩራት ሐሳብ ቅድም እንዳልኩ ዓለሜ ብቸኝነት የተሰማው ሰው ዓለሙን ሙሉ የምታደርገውን ሴት ወይም ምናባዊ ሚስቴ ብሎ የሚጠራትን እየጠራት ነው። ነይልኝ ብቸኝነት ተሰምቶኛል ነው። ኩራት ላይ እንዴት አደረኩት? ዓለሜ ያላትን እንስት መጣች፣ ተዋደዱ። ግን ስቲል በጣም መውደዷን አታሳየው። ትወደዋለች፣ እሱም በጣም ያፈቅራታል፣ ግን መውደዷን አታሳየው። በጣም ከልክ በላይ እየኮራችበት ነው። እባክሽ አትኩኝ ነው የሚላት። እዛ ላይ ለጓደኞቹ በጣም እየኮራችበት እንደሆነ የሚነግራቸው ፓርት አለ። አንድ ላይ ብንለው ደስ ይለኛል። ላማልህ ነው ማለት ነው ልጅቷን። ልጅት መስላ መጣች ምን የተሸነፈች ጊዜም ሳይወስድባት የከነፈች እኔ እንደናፈኩሽ ውዴ ናፍቀሽኛል ስላት አክብሬ በጋበዝኳት የፍቅር ራት ዴም ባክቱ ኩራት ጾም ያሳድራል አይሆን ሽራት ኩራት መግደርደርሽ ነው ወይ ፍቅርን ፍራት ኩራት ያልገነባ ነው ቤት ቀርመሽ አታፍርሹ ኩራትሽን እባክሽ ቀንሺው እያለ ይቀጥላል። የከነፈች እኔ እንደናፈኩሽ ውዴ ናፍቀሽኛል ስላት አክብሬ በጋበዝኩኝ የፍቅር ራት ዴም ባክቱ ኩራት ጾም ያሳድራል አይሆን ሽራት መግደርደርሽ ነው ወይ ፍቅርን ፍራት ያልገነባ ነው ቤት ቀርመሽ አታፍርሹ ኩራትሽን እባክሽ ቀንሺው። እንግዲህ በመጨረሻ ማመስገን የምትፈልገው ሰው ካለ? ያው በህይወት ብዙ መንገድን ለማስተካከል እየጠሩ ግን ለሚሄዱ ሰዎች በብዛት ያጋጥማል። እኔም እግዚአብሔር ይመስገን ያው እስካሁን የሚገፋኝ ሳይሆን የሚጎተኝ ነው ያገኘሁት እና እኔ ጋር ስራ ጥሩ ነው የምሰራው እያሉ ያበረታቱኝ ከቤተሰብ ጀምሮ ከጓደኞች ጀምሮ በጣም አመሰግናለሁ። ደስ ስቱዲዮ ድረስ ጠርቶ በነፃ ነው እየሰራልኝ የነበረው። አሁንም ኤፒውንም አብረን ይሰራ ነው ያው ምንም ሳልከፍለው ያው ታለንት ብቻ አይቶ አብሮኝ ስለሰራ ደስንም በጣም አመሰግናለሁ። ያው አድማጭም ጥሩ ኮሜንት እየሰጠኝ ስለው በጣም አመሰግናለሁ። ቃናም እዚህ ጠርቶኝ የእንግዳ ስላደረጋችሁኝ በጣም አመሰግናለሁ። ክበሩልኝ፣ ይክበሩልኝ። እኛም እናመሰግናለን። ተመልካቾቻችን መገናኛ ፕሮግራማችን እዚህ ጋር አብቅቷል። እንግዳችን ያዝጋል። እናመሰግናለን። አመሰግናለሁ።